ገብስ አለን ፍጭው አላት። ሲፈጭ አንሳላች ፍጩ። ዳቦ ጋግሪ። ሌላስ ምን አለሽ? ትንሽ የምትታረድ እንሰሳለ ረጃት። ወጥ ስሪ፣ መረቅ አርጊበት። ነብዩ ልጥራቸውና ሰለላሁ ዐለይሂ ወሰለም ራባቸውን ያስታብሱ። ከዛም ወጦ ሊሄድ ሲል ሚስቱ ያዘችው። ያ ጃብር አለች ምግቡን እያየኸው ነው የምሰራው፣ አደራህን ጉድ እንዳታረገኝ ሰው ጨምረህ አምጥታ አለች። ነብዩም ሰለላሁ ዐለይሂ ወሰለም ጋር እንደደረሰ ወደ ጆሮአቸው ቀረበና ጠጋ ብሎ የአላህ መልእክተኛ ጡዐይሙ ሊ፣ ጡዐይም ማለት ተስጊር ነው፣ ትንሽ ምግብ ሚያጋለ እርሶ አንድ ሰው ወይም ሁለት ሰው ይዞ ይምጡ አላቸው። ያንተ ነብይ ከሰራዊቱ ወጣው ብቻቸው የሚመገቡ ናቸው። ምን ያህል ነው አሉት። አይ 1 ኪሎ ተኩል ገብስና ትንሽ ስጋ አለች። ቆሙ። የአላህ መልእክተኛ ሰራዊቱን አናገሯ። እናንተ ሰራዊቶች ሆይ ያ ማዕሸረል ሙሃጅሪን ወልአንሳር ዛሬ ምሳ ጃቢር ቤት ተጋብዛችኋል አሉ። እንደደረሱ ዱዓ አደረጉ፣ አላህ እንዲባርክ። ስጋውንም ዱዓ አረጉበት። የጃቢር ሚስት አብራ ቂጣ መታጋግርሽ አምጪ አሏት። አንዲት ቂጣ አይደል እንደምትሆኑ አመጣች። እሷ ማጋዥ። መልእክተኛው አለይሂ ሰላቱ ወሰላም ስጋውን ሲጠበስ ያነሳሉ። ቂጣው ተጋግሮ ይሰጣቸዋል። ቂጣው ላይ ስጋውን መረቅ እያፈሰሱ ጃቢርን ጠሩት። 10 እያረካ አስገባቸዋል። 10 ሰሃባ ይገባል። ቂጣና ስጋ ይቀርብለታል። ያን በልቶ ወጥቶ ሄደ። 100 ዙር ሰሃባ ገባ። ስንት ነበራችሁ አሉት ለጃቢር። 1000 ነበር ነው ይላል። ወላሂ በአላህ ይሁንብኝ ይላል 100,000 ብንሆን ይበቃል ነበር ይላል ጃቢር። እዚህ ጋር ሰብእናቸውን ተመልከቱ። 1000 ሰሃባ እስኪበላ ረሱሉ ኪችን ውስጥ ናቸው። አልወጡም ነበር። መጀመሪያም አልበሉ። መጨረሻም ሰራዊት ወጥቶ ከሄደ በኋላ እርሳቸውም ቀመሱ ሰለላሁ ዐለይሂ ወሰለም።